ካዛን በቀንና በሌሊት ምን ትመስላለች የሚለውን ነገር ነው የማስጎበኛችሁ። ሌትስ ጎ። መጀመሪያ የቀን ድባቧን አለፍ አለፍ እያልን የተለያዩ መዝናኛ ቦታዎችን፣ ምግብ ቤቶችን፣ የመኪና ትራንስፖርቴሽን፣ በአጠቃላይ የሰውን እንቅስቃሴ እናያለን። የአረንጓዴ ነገር ደስ አይልም? በነገራችሁ ላይ እንትን ነው አርቲፊሻል እንኳን ባይባል ግን በሰዎች የሚተከል እንትን ነው። ምክንያቱም እዛ ጋር ሲተክሉ ስላየሆኝ ነው እና በጣም ያምራል። ሁሉም ነገሩ አረንጓዴ ነው። እንትላላችሁ እስኪ ላማክራችሁ። የታታሪስታን ሙስሊም ሴት ልጃገረዶች በጣም ትዳር ይፈልጋሉ ይባላል እና በተለይ ነን ታታሪስታኖችን በተለይ አረቦችን ብዙ ጊዜ ሶሻል ሚዲያም ላይ ወጥተው የባል ያለ ይላሉ ምናምን ይባላል እና ብዙ ዩቲዩብ ሰርች ሳደርግ እንደዛ አይነት ነገር አገኘሁ። ምናልባት አንድ ሁለት ሶስት እንጠይቅ እንዴ ይሄ ነገር ሪል ነው አይደለም የሚለው ምን ትላላችሁ? ደግሞ በየትኛውስ ቋንቋ ግን እስኪ ዞር ዞር ብለን ካገኘሁ እንደዛ ነግራችኋለሁ። ካላገኘሁም ያለውን ሙሉ መረጃ ሰርች አድርጌ ማሳውቃችሁ ነው የሚሆነው። እስኪ የቀን የታታሪስታን ወይም ደግሞ የካዛን ከተማ የቀን ውሏ ምን ይመስላል የሚለውን ነገር አብረን እንይ። እንደዚህ ነው በቃ ገጭ ነው በቃ ማለፍ ስታስቡ ሁላ ይሄው ማለፍ ሳስብ በቃ خلاص ይሄኛው ቀድሞ እነዛን ስንት ስላደረገ ነው ባለበት ነው የሚቆመው። በቃ ምን ታደርጉታላችሁ? ምን ሲባል ባስ ቆመን እንጠብቃለን። ይሄ የባስ መቆሚያ ቦታ ነው። እዚህ ጋር ባስ የሚጠብቁት ብለው ይጠብቃሉና ለምን ሰው ተሰልፎ ይጠብቃል? በፍጹም እንደዛ መሆን የለበትም እና እንደዚህ አይነት ነገሮች ብንወስዳቸው መልካም ነው ብዬ ስላሰብኩኝ እንደዚህ አይነት የወክ እንትኖች ላይ እንደዚህ አይነት ስኩተር ነው የሚባሉት እንደዚህ ምናምን በቃ በጣም የተለመደ ነገር ነው። መኪኖቻቸውን እዚህ ጋር ያቆማሉ፣ ፓርክ ያደርጋሉ። ስኩተራቸውን ባይስክላቸውን ምናምን ነገር ይዘው ወደ መዝናኛ ወይም ደግሞ ወደ ስፖርት ፊልድ ይወጡና በዚህ መልኩ እንትን ያደርጋሉ እና ይሄ በጣም የተለመደ ነው እዚህ ሀገር። ያው እዚህ ጋር ለምሳሌ አይ ቲንክ የሚከራዩ ባይስክሎችና ስኩተሮች ናቸው። በቃ እዚህ ጋር በፍራንክ ይመስለኛል አለሁ በፍራንክ ነው ሊሆን የሚችለው። እነዚህን አንስቶ ማንም ሰው እንትን ሊያደርግ ይችላል ማለት ነው። ይሄ በጣም ደስ የሚል እንትን ነው። እዚህ ጋር ማሳያችሁ ጋር ገብቶ እንትን ያደርጋል። ሰው እዚህ ጋር ቁጭ ብሎ እየበላ ነው። የሆነ በቃ ምግብ ማዘዝ ፈልጌ ምንም ማወቅ አልቻልኩም። ያው እዚህ እንዴት እንደሆነ ነገሩ ምግብ እንትን ስለሆነ ፕራይቬሲ ሲባል አልቀርጸውም። ግን እስኪ ቼክ ነው በካሽ ካለ ብዬ እየጠየቅኩ ነው። በ204 ብር አንድ ዶሮና አንድ ሻይ ያለው 75 ቁጥር እየጠበቅኩኝ ያለው። እስኪ እንግዲህ ሲመጣ ምን እንደሚመስል እናያለን። እንደዚህ ነው የሚቆርጠው። እኔ ይሄንን ማድረግ ስላልቻልኩኝ ነው። ይሄን ያህል ወረፋ ነው አይቀርም። እዚህ ጋር እንትን ጋር ሳስተያየው እስኪ ያመጣ ነው ትንሽ ናት። እሷ ብዙ መስላኝ ነበር። ትንሽ ናት። እስኪ ቆይ እናያታለን። እቺ ናት እንግዲህ የ200 ሻይ በስትሮ ነው እንግዲህ እንደዚህ መጥቶልናል። በስትሮ እንጠጣለን። ያ ጀማ እንግዲህ ያው አዘን በልተናል። ያው እችን ሻይና ቅድም ያያችኋትን ያ ጀማ በ210 ብር ወይ 204 ብር ነው እንጂ በ204 ሩብል የሩሲያ ብር ማለት ነው መክሰስ ለመብላት ችያለሁኝ። እችን ሻይና ሌላ ደግሞ ያቺ መጠኗ ትንሽ ሆነች ያው በቋንቋ መግባባት ስላልቻልኩ ያው አስተርጉሜ ነው ሁሉን ነገርና ስንት ፍሬ ስትለኝ
6 ፍሬና 9 ፍሬ ብላ መረጠች። 6 የሚለውን ነገር መረጥኩ ማለት ነው። 6 የአሳ ኮተሌት አይነት የሚመስሉ እንትኖች ሀባዎች ወይም ፍሬዎች ይኖሩታል ብዬ ነው የጠበኩት። ግን አንድ ላይ እንደ ሳንዱች ሆኖ ነው የመጣው። ያው ዞሮ ዞሮ ጥሩ ነው ኮስቱ። ለዛ እንትን በጣም አሪፍ ነው። በተለይ ይሄ መዝናኛ ቦታ እንደመሆኑ መጠን በዚህ ኮስት መገኘቱ ምናልባት በእኛ እንግዲህ 1 ሩብል ባይዘወይ 1.6 ነው ኢንተርኔት ላይ 1 ሩብል 1.6 ብር ነው በእኛ ማለት ነው። ስለዚህ ወደ አላውቅም 300 ብር 350 ብር ገደማ ሊሆን ይችላል። ለማንኛውም እንደዚህ በልተናል። ያው እንግዲህ ያለው ነገር ይሄን ይመስላል። እንደኛ ሀገር ነው ዞሮ ዞሮ እንትኑ ዋጋዎቹ ምናምኖቹ ያው ብሩም ከኛ ጋር ብዙ ስለማይራራቅ እንደኛ ሀገር አድርጋችሁ ወሰዱት የኑሮ ውድነቱ። ያው ሰፈር ላይ ስትሆኑ ጀምዓ አድርጋችሁ ሶላታችሁን ትሰግዳላችሁ። ያው ይሄ ቦታ ለኔ በጣም ቅርብ ስለሆነ ሶላት መጥቼ የምሰግደው እዚህ ነው። ትላንትም እዚህ ነው ጀምዑ ተቅሲር ያደረኩት። አሁንም እዚህ መስጂድ ነው እየገባሁ ያለሁት። እንዴት ጽድት ያለ እንደሆነ ቆይ እንደውም ዛሬ ከቻልኩ እዚሁ ቦታ ቁጭ ብዬ እንዴት ጽድት ያለ መስጂድ እንደሆነ እነግራችኋለሁ፣ አሳያችኋለሁም ጭምር። በጣም የሚገርመኝን አንድ ነገር ልንገራችሁ። እኛ ሀገር ላይ መስጂድ ስንገባ ሁሌ ተሳቀል ልንሞት ነው። በቃ ሁሌ ካልሳውልቁ ነው። በተለይማ አዲስ መስጂድ ተሰርቶ አዲስ ምንጣፍ ከተነጠፈ ሱብሃንአላህ በቃ ካዲሞቹ ለምን ሶላት እንደማይሰግዱ ሁላ ግራ ነው የሚገባኝ። እኔ ባይዘወይ በየትኛው ሸሪዓ እንትን ተኽሪጅ እንደሚደረግ እንዲህ አይነቱ ነገር ግራ ነው የሚገባው። ጀማዓ እየተሰገደ በቃ ግርግራችሁን ነው የሚያየው። በተለይ አዲስ አበባ ነው የምኖርበት ሰፈር፣ ስሙን መጥራት ስለማልፈልግ ነው። ከአንድም 2-3 ጊዜ ካልሴን አስወልቀውኛል። እዚህ ደግሞ ትላንት ውዱእ አድርጌ ወደ መስጂዱ አሁን የምገባበት መስጂድ ልገባ ስል ሰውየው አመላከተኝ ማለት ነው። ካልስ አድርግ እያለኝ እንደሆነ ገባኝና ካልስ አድርጌ ገባሁኝ። እዚህ ደግሞ በተቃራኒው ካልስ ካላደረጋችሁ መስጂድ አትገቡ። እዚህም ቱርክም እንደዛው ነው። ያው ለቱርክ ድንበር አካባቢ ያለች ሀገር ስለሆነ ተቃፋ ይቀያየራሉና እኔ የኛ ሀገሩ ካልሳውልቁ የሚል ባህልና ወግ እየተለመደ መጥቷል። ሐቂቃ ይሄ ደግሞ ችግር አልነበረውም እኮ እኛ ሀገር ንጽህና የሚጠበቀው ካልስ በማውለቅ ከሆነ ሊሆን ይችላል። ግን መቼ መሰላችሁ የምንቸገረው? በተለይ ኹፍ ለሚጠቀም እኔ ብዙ ጊዜ ጫማዬን እንደ ኹፍ ካልሴን እንደ ኹፍ ነው የምጠቀመውና አንድ ጊዜ እንደውም ኤክስ የሚባል መስጂድ ምን አጋጠመኝ። ፕሊስ አስገባኝ፣ እኔ ኹፍ አብሻለሁ አልኩት። ብታብስስ ማውለቅ ትችላለህ ምናምን አለኝ። እሱ ያንተ አመለካከት ነው። እኔ ደግሞ ኹፉ ከወለቀ ኢሚዲየትሊ ጧሃራዬ እንትን ይላል ብዬ ነው የማስበው። ስለው ይሄ ጃሂል ምናምን ነገር አለኝ ማለት ነው። መቼም እቺ ጃሂል የምትል ነገር ለሁላችንም የተገራች ቋንቋ ናት። በቃ እንደዛ አይነት ነገር ገለማመጠኝ። ወላሂ አላወልቅም ብዬ ታች ሄጂ የውዱእ ማድረጊያው አጠገብ ሰገድኩ ማለት ነው። በቅርቡም እንደዚህ ሆንኩኝ። ወደዚህ ከመምጣት በፊት እንደውም ከሳምንት በፊት እንደዚሁ አጋጠመኝ እዚሁ መስጂድ ላይ እና በቃ አውልቄ በወቅቱ ኹፍ አላበስኩም ነበር፣ አውልቄ ገባሁ ማለት ነው። ስለዚህ ይህ ነገር ብርድ ሲሆን ሰው ማውለቅ አይችል ይሆናል ምናምን። ከንጽህና አንጻር ከታሰበስ እንዴት ነው? ዞሮ ዞሮ ካልሱ ቆሻሻ ከሆነ እኮ ባይ ዲፎልት እግሩም ይቆሽሻል፣ እግሩም ቆሻሻ ነው የሚሆነውና ይሸታል ከተባለ ካልሱ እግሩም ይሸታል። በዚህ ነው ወይ ንጽህናን የምንጠብቀው የሚለው ነገር ትንሽ ያስቸግረኛል እንደዛ ብዬ ለመደምደምና ለማንኛውም እንደው ባካችሁን የመስጂድ እንትኖች እንደው ካልስ ባናስወልግ። እዚህ ካልስ ልበሱ ነው፣ እዚህም ካልስ ባናስለብስ እንደ ግዴታ። እኛም ሀገር ካልስ ባናስወልግ። ባረከላሁ ፊኩም። መስጂዷ ግን ጽድት ያለች ናት። ሁሉም መስጂዶች ንጽህናቸው ሱብሃንአላህ። ውዱእ አድርጋችሁ እዛው ላይ ፎጣ አለላችሁ ሰውነታችሁን ውሃውን የምታዳርቁበት ምናምን በቃ ጽድት ያለ ምናምን ነውና ሁሉም መስጂዶች ደግሞ እንደዚህ ናቸው። አያችኋት? በጣም ጽድት ያለች ነች። ማሻአላህ ገብተን እስኪ እንሰግዳለን ኢንሻአላህ። ያው በጣም ጽድት ያለች ናት። በቃ በጣም ነው የሚያምረው። ከዚህ ጋር ነው እንደዚህ የምትገቡት። ዋው በቃ እንዴት ያምራል! እንደዚህ በቃ መስጂድ ሲያምር። ያው ሴቶቹ ችግር የለባቸውም። በቃ እዚህ እየመጡ አበባ ሹፉ፣ ይሄ አበባው ማለት ነው እንዴት አባቱ እንደሚያምር ሐቂቃ። ያው እዚህ እየመጡ ፎቶ ይነሳሉ። እዚህ ሀገር ያው ሙስሊሙ ያው እንግዲህ 50% ያው ሙስሊም ነው፣ ግን ሂጃባ ላይ ይሄ እንግዲህ ምናልባት በታሪክ ያጋጠማቸው ጫና ሊሆን ይችላል። አሮን ነው እሱን ጀጅ ማድረግ አልችልም እንዲህ ነው ብዬ። ግን ሌላው የተረዳሁት ነገር እዚህ ሀገር ላይ እኛ ሀገር
ሙስሊሙ ሙተደይን እንደሆነ ነው። ቢያንስ እንደው በልብስ ያው ብዙ ሴቶች እንግዲህ ሂጃብ የለበሱ ምናምን እናያለን እና ያው እዚህ ሀገር ብዙ ሂጃብ የለበሱ አላየሁም። ምክንያቱ ለምን እንደሆነ እንግዲህ እነሱ ናቸው የሚያውቁት። ግን ያው እንዳልኳችሁ ታታሪስታኖች ሁሉም ማለት በሚቻልበት መልኩ ሙስሊሞች ናቸው። እዚህ ሀገር ደግሞ 54-55% ታታሮች ናቸው። ሌላው ወደ 39% ደግሞ ሩሲያኖች ናቸው እዚህ ታታሪስታን ግዛት ውስጥ ክልል ውስጥ የሚኖሩት ማለት ነው። እና በጣም ጽድት ያለች ናት። በቃ የቆሻሻ ማስቀመጫ በየቦታው ነው የምታገኙት። ሽት 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 እንትን አለኝ። ችግር የለውም ውስጥ እናጸደዋለን። እንግዲህ ውስጥ ገብተን እንሰግዳለን። ሶላቱ ራሱ ራሓ ነው። ልክ ስትገቡ እንትን አለው። ይሄ ምንድን ነው? ልብሱን ላቀይራችሁ ኮፍያ አድርጋችሁ ጀለቢያ ለብሳችሁ እንድትሰግዱ ስለሚፈለግ የወንድም የሴትም አለና እሱን ለብሳችሁ ትሰግዳላችሁ። በቃ ምንጣፉ ምኑ ዋው በቃ በጣም ደስ የሚል ነገር ነው። እቺ እንግዲህ አንዷ ሚኒ በጣም ስሞል የምትባለ መስጂድ ነች እና እኒህ አንጋፋዎቹ ትልልቆቹም እንዲሁ ጽድት ያሉ ናቸው እና መስጂዶቻችን ጽዱ ሊሆኑ ይገባል። ሀቂቃ እስኪ እዚሁ ውስጥ ነው ውጡ ማድረጊያው። በቃ እንገባለን ማለት ነው። ተከተሉ። ስትገቡ እንደዚህ ነው። መስጂድ ስለሆነ ማውራት አልችልም። እዚህ ጋር ጫማ እናወልቃለን። ጫማ እንደዚህ እናስቀምጣለን እዚህ ጋር። ከዛ በኋላ ካልሲ ታውቀውና ማድረግ ከዛ ለብሳለሁ። ጽድት ያሉ ናቸው በጣም። ይሄ ጫማ ማስቀመጫ ነው። ያው ሴቶች እንደዛ እዛ ጋር ይቀይራሉ። እዚህ ጋር ኮፍያዎች አሉ። ጣና አለ ምናምን ኮፍያዎች እነዚህን እንቀይራለን። እዚህ ጋር ደግሞ ልብስ እንቀይራለን ማለት ነው። በጣም ደስ ይላል። እዚህ ጋር ውጡ ማድረጊያውን እዚህ ጋር እንገባለን። ጫማዎቹ እንደዚህ ጽድት ብለው ነው የሚጠብቁን። እነዚህ ሸበጦችን ትለብሳላችሁ። ምንም ነገር እዚህ ካልዘጋቸው አይሆንም። አይዋ እዚህ ጋር መስቀያ አለ። ይህን እንደዚህ እንሰቅላለን። ይህን እንደዚህ እንሰቅላለን። እዚህ ጋር ውጡ ይደረጋል። እነዚህ ሐማሞች ናቸው። ሰላም አለይኩም ወራህመቱላህ። መስጂድ ቅጥር ግቢ ውስጥ ነው ያለ ነው። በጣም እንዳልኳችሁ በጣም ነው ደስ የሚለው እንትናቸው እጅግ በጣም ውብ ነው። ነጭ በነጭ ነው መስጂድ እንዲህ ሲያምር በጣም ደስ ይላል። እንዳያችሁት ሐማሙ በጣም ደስ በሚል ሁኔታ ነው ማለት ጽድት ያለ ነው። ሳይነስ የለ ምን የለ እና ገና ስትገቡ የሚያውዳችሁ አሸትማ እዚህ ጋር በጣም ጥሩ መዓዛ ነው የሚያውዳችሁ። በጣም እኔ እንጃ ብቻ አሰራሩ ያው ከፍ ያለ አሰራር ልክ እንደ ቱርኮች የመስጂድ አሰራር ነው የሚጠቀሙት። ሁሉ ነገር ጽድት ያለ ነው ብቻና አገራችን ላይ ያሉ መስጂዶች እንዲህ ጽድት ቢሉን እንዴት በጣም ጥሩ ይሆናል መሰላችሁ። እና ድንገት ያው የሶላት ሰዓቱን በደንብ ፊክስ ባለማድረግ ምክንያት ጀማዓ ሶላት አጋጥሞኝ አልመጣሁም። የሰውን ብዛት ምናምን ማየት አልቻልኩም። ግን አጠገቤ ያለች መስጂድ ስለሆነች እዚህ 3 ቀን ተመላልሻ ያለሁኝ። በጣም ነው ደስ የሚለው። ሌሎች ቦታዎችም ተመሳሳይ ነገር ነው ያለው። አንድ ሀገር ላይ አንድ መስጂድ ገብታችሁ ካያችሁ የዛ መስጂድ ንጽህናው፣ የዛ መስጂድ አጠቃላይ ስሪቱና ሁሉ ነገሩ የዛን አካባቢ ማህበረሰብ ስልጣኔ የሚያሳይ ነገር ነው። ስለዚህ መስጂዶቻችን እንዲህ ማማር አለባቸው። የሆነ ጸጥ ያለ ነገር ነው ድባቡ ራሱ። በቃ
ብቻ በጣም ጥሩ ነገር ነው ያስተዋልኩት። ሀይቃ ውጭ ላይ አበባዎች አሉ። ይሄ እንትኑ ጽድት ያለ ነው። ይሄ መንገዱ ራሱ ውጩ በረንዳው ምናምኑ ቆሻሻ ነገር አታይም። ጋርቤጅ መጣያ ቦታዎች አሉት። የጫማ ማስቀመጫውን እንኳን እንዳያችሁት ነው። በጣም ነው ደስ የሚለው። በቃ ተውት፣ ሌላውን ሽንት ቤቱን እዩት እስኪ። የእኛ ሀገር መስጂዶች እስኪ ሐማም ገብታችሁ እስኪ ያለውን ተጨባጭ እዩትና እንዲህ አይነት ነገሮችን መውሰድ ያስፈልጋል። መስጂዶቻችን ከቤቶቻችን በላይ ማማር መቻል አለባቸው። እንደዛ ካልሆነ እንዴት ለዒባዳ ሌላው ደግሞ በጣም የገረመኝ ይሄ እዚጋ ካባ ነገር እዚጋ ኮፍያ በተለያየ ከለር ምናምን በር ላይ ተቀምጧል። እሱን ለብሳችሁ ትገባላችሁ እና ከየት ነው ይሄ ተቃፋ የመጣው ምናምን ብዬ ባስብም ስለማላቀው ለጊዜው ግን ዝም ብሎ የሆነ እንደ ኻጢራ ምን እየመጣልኝ ነበር። አንድ ሰው ለምሳሌ ወደ መስጂድ ሲመጣ ያልሆነ አለባበስ ለብሶ ሊሆን ይችላል። ብዙ ጊዜ አሁን እኛ ስንሰግድ ከኋላ ልብሳችን ቲሸርታችን ተገልጦ መቀመጫችን እየታየ ምናምን ብዙ ችግሮች አሉብን መስጂድ ላይ። ግን እንዲህ አይነት ካባ ስንደርብ እዛ ደግሞ ጸጉሩ ጭብርር ያለ ሰው ይኖራል ምናምን ይሄን ኮፍያ ሲያደርግ የሰላት ሀይባው የዒባዳ ለዛው ጣዕሙ የሚመጣለት ይመስለኛል። ካለባበሳችን አንጻር ይሄ እንግዲህ ሳይኮሎጂ ሰዎች የሚሉት ነገር ይኖራል ብዬ አስባለሁ። በእርግጠኝነት የሆነ ሰው አለባበሱ ማተር ያደርጋል ለአእምሮው ረፍትም ይሁን ምኑና እንዲህ ጭብርር ምናምን ያለ ሰው ድንገት ካለ ወይ ያልሆነ አለባበስ የለበሰ ሰው ካለ ይሄንን ሲደርብ የሶላት ሙዱ ይሄ ኹሹዕ አይደል የሶላት ዋና የሚፈለገው ነገር እሱም ይመጣለት ይመስለኛል። እና እኔ አንድ ጊዜ ልጅ እያለሁኝ እዛኛ ሀገር ላይ ሶላት እለፍ አሉኝና ዝም ብለው አስቀደሙኝና ሲያስቀድሙኝ የራስ ቅሌ ባዶ ነውና ዝም ብዬ ላሰግድ ስተው ስል የሆኑ ሼህ ከኋላ ጥምጣም ይጥሉልኛል። ያው መቼም ልጅነት መጥፎ ነገር ነው። ያን ጥምጣም እንድለብሰው ነው የሚፈልጉት። እኔ ደግሞ ብድግ አድርጌ መሬት ላይ ያስቀመጥኩት ማለት ነው። ኢንካር ማድረጌ ነው እንግዲህ ያው አለማወቅ በሉት ወይም ችኩልነት በሉትና በኋላ ስወጣ እንደው ምን ሆነህ ነው ልጄ፣ እንደው የአላህ መልእክተኛ አሚሙ አው ጀሚሙ እያሉ እየተናገሩ እንዴት አንተ ባዶ የራስ ቅልህን ባዶ አድርገህ እንዴት ታሰግደናለህ ነገር አሉ ማለት ነው። የሆነ ጊዜ እንደዚሁ ኬፕ ለብሶ አንድ ጓደኛዬ ከጎን ኬፑን እንዲህ ወደኋላ አድርጎ አሁን አስቡት ይሄን ኬፕ ለብሶ መስገድና ይሄንን ኮፍያ ይሄንን ካፕ አድርጎ መስገድ እንዴት ነው ስሜቱ ራሱ ትንሽ እንትን ያደርጋል አይደለም? በቃ የተለየ ስሜት አለው እና ይሄን አድርጎ ሰግዶ በቃ ያሉበት አንድ ትልቅ ሼህ እንዴት አንተ ይሄንን የይሁድ ያሉሽ እንትን ለብሰህ ምናምን አላኩል ያህል እንደዛ ባንልም ግን ለሁሉም ቦታ እንትን አለው ማለት ነው። የራሱ መገለጫ፣ የራሱ አለባበስ፣ የራሱ አዳብ ስሉክያት አለው ሁሉም ነገር እና ይሄ ቱርኮቹም ጋር ያለ የተለመደ ነገር ነው። እዚህም ያለ ታታሮችም ጋር ያለ የተለመደ ነገር ነው። ያው ሁለቶቹ ታታሮች ያው ከቱርክ በኩል አይደል አመጣጣቸውስ እንትን ነው። ይሄ ሙተዳኺል የሆነ ካልቸር ነው ያላቸውና በቃ ውበቱ ምኑ ግን ዋው በጣም ደስ የሚል ነገር ነው ያለው። የሀገራችን መስጂዶች እንዲህ ውብ ቢሆኑ በጣም ደስ ይላል ማለት ነው። ሰው በቃ ረፍት ሲፈልግ መጥቶ መስጂዶች ጋር ነው መዝናናት ያለበት። የሆነ ነገር ማድረግ ሲፈልግ አሁን እዚህ ሰርግ ከጎን ያሉ ሙሽሮች ፎቶ እየተነሱ ማለት ነው እና መስጂድ ውስጥ መጥተው ነው ፎቶ የሚነሱት ሁላ። ይሄ በጣም ደስ የሚል ነገር ነው። ልጆቻቸውን የሚያጫውቱ በዚሁ አካባቢ ነው። ይሄንን ልምድ እንውሰድ ለማለት ነው። ቱምቱም ፊ ሪዓየቲላህ። በቃ እንግዲህ ይህንን ይመስላል ያለው ነገር ይሄ ነው። በጣም ነው ደስ የሚለው። ሶላት ሰገድን፣ ፎቶ አነሳን፣ ቪዲዮ አደረግን።
በጣም ደስ ይላል። ማሻአላህ ማሻአላህ ማሻአላህ። ፓርኪንጎች እዩዋቸው። እነዚህ ፓርኪንጎች ኦልሬዲ ላይክ አሁን እዛ ጋር የራሱ ባለቤቱ ሲመጣ በዛ መልኩ እንትናል፣ ካልሆነ እንደዚህ ይታሰሩና በጣም ሲምፕል የሆኑ የፓርኪንግ ስታይሎች ናቸው። እነዚህ ደግሞ ግብዳ ነገር ከምናስቀምጥ ይሄንንም ማድረግ ይቻላል ማለት ነው። እዚህ ጋር እንትን አድርገው ሊጠቀሙት ይችላሉ ማለት ነው። ያው ይሄ መቼም ትልቁ መስጂድ ነው። ከተማዋ ላይ የትም ቦታ ሆናችሁ የሚታየው መስጂድ ነው። ያው እቺ ደግሞ አሁን የሰገድኩባት ውቧ መስጂድ ነች። እነዚህ ምናምን የጥንት የሆነ ስዕል ምናምን ይበዛዋል በቃ አገሩ። ዛሬ በቃ ጽዳት ነው ዛሬ። ይሄው ሳሩን ሁሉ እያስተካከሉ ነው። ብዙ ሰራተኞች ገብተዋል ዛሬ። ይሄ ያኛው የሆነ አግሪካልቸር እንደሆነ ከጽሁፉ ለመረዳት ችያለሁ። የሆነ አግሪካልቸር ምናምን የገበሬዎች ምናምን ነው የሚለው። ምን እንደሆነ በደንብ አላወቅኩትም እንጂ የምታዩት እዚህ ሁሉም ነገር በዜብራ ነው የምትሻገሩት። ማለት አሁን ለምሳሌ ይሄንን ክሮስ ማድረግ ካስፈለገ በዚህ ጋር ይመጣል ሰው፣ በዚህ ጋር ይመጣና ወደዚህ ይሻገራል። ወደዚህ ኢቭን 4 ማዕዘን እንትን ነው እና እነዚህ አሁን ላይት የላቸውም። ቀጥታ እዚህ ጋር ከቆማችሁ መኪና እንደምትሻገሩ ስለሚያውቅ በቀጥታ ይቆምላችኋል። እና የሚገርም ስልጣኔ ነው። ዝም ብሎ መዝረክረክ ምናምን ነገር የለም። እንግዲህ እዚህ ሀገር እንደምታዩት አሁን እዚህ ጋር ለምሳሌ ልሻገር ፈልግ ያለሁን ይሄው በቀጥታ ከላይ ቆሟል። ገና በርቀት ማለት ነው። የእግረኛ ላይት ያለባቸው ጋር ግን በቀጥታ ያው የእግረኛ ላይቱን አንዳንዶቹን ተጭነን ማለፍ እንደፈለግን አላርም እናደርጋል። አንዳንዶቹ ደግሞ በራሳቸው እንትን ይሆናሉ ማለት ነው። እና በጣም ነው ደስ የሚለው። ዝግ ናቸው ስል አታምኑኝም አይደለም? ያው በቃ ዝግ ነው ማለት ብዙ የሚንቀሳቀስ ሰው አታዩም ምናምን። እዚህ ቤት ውስጥ ለምሳሌ ብገባ ምናልባት ውስጡ የተለያዩ አክሰሶች አሉ፣ ስራዎች አሉ። እነዚህ ምናልባት ከፍተኛ የአውሮፓ አካባቢ ሀገሮች እንደዚህ አይነት ነገር ይመስላሉ። በእርግጥ ቱርክ እንደዛ አይደለም። እኔ የማውቀው ሌላ እንግዲህ የአውሮፓ ሀገር አልሄድኩም። እዛ ክፍት ነው አብዛኛው ነገር። እዚህ ግን ኢቭን በሮቹ 2 አይነት ሌየር ነው ያላቸው። የመጀመሪያ በር ከፍታችሁ ስትገቡ፣ ከዛ ሁለተኛው ቅዝቃዜና ሙቀትን ባላንስ ለማድረግ ታስቦ የተሰሩ ይመስላሉ። እና እነዚህ ወጣቶች በቃ ያጮሁታል ይሄ መኪና እና ይሄ ነው ብቻ ብዙ ግርግር ምናምን ነገር አታዩም። ይሄ ነው ያለው ነገር። እስኪ እንግዲህ ደግሞ እናያለን። ያ ጀማዓት አልኸይር፣ ይሄ ካዛን ውስጥ ያው እኛ ሰፈር ልበለው እስከምለቀው ድረስ ያለ አንድ መዝናኛ ነው። እዛሽ ጋር ያለፍኳት እንትናለች፣ ትንሽ ቡሃይራ ነገር አለች፣ እንደ ሌክ ነገር። ያው ሰው እዚህ ጋር ይዝናናል ዝም ብሎ በቃ። በጣም ነው ዛፎቹ። ይሄ ዛፍ ምን እንደሆነ አላውቅም። በሙሉ ሩሲያን ያጥለቀለቃ ዛፍ ነው። በነገራችሁ ላይ ከኤርፖርት ወጥቼ ወደ መሀል ከተማ እስክገባ ድረስ 45 ኪሎ ሜትር ነበረ እና ኦልሞስት ወደ ከግማሽ በላይ ወደ 30 ኪሎ ሜትሩ በጫካ ውስጥ ነው ስናልፍ የነበረው። እና እዚህ ሀገር በቃ ጫካ መንጠር ተደርጎ ነው ቤቶች የሚገነቡት። በጣም የሚገርም እንትን ያለው። ይሄ እንደምታዩት እዚህ ጋር ለሩጫ በጣም ሰው ባይስክል ይወዳል። እቺ ደግሞ ስሟን ማላቃት ነገር ምንድናት ባካችሁ? አንድም ሰው ሁለትም ሰው ተደራርበው የሚሄዱባት እንትናለች። እሷም በጣም ይወዳል ሰው። በጣም ደስ ይላል። ብቻ እንዲህ ሰው ይዝናናል። በቃ خلاص ሰው እንደዚህ ይዝናናል እና ራሳቸውን ይጠብቃሉ። በጣም ስፖርት ይሰራሉ። ይሄ እንግዲህ ምናልባት ከዚህ ጀርባ ደግሞ ሌላ በሌላኛው ቪዲዮ ላይ ካሳየኋችሁ አላውቅም፣ ሌላ እንደዚሁ በጣም ረጅም ወክ ማድረጊያ እንዲሁ በሚያምር ድባብ እዛም አለና በቃ ሰው እንደዚህ ነው። ያው አውሮፓ ውስጥ ነው የምትገኘው። የግማሽ ሩሲያ አውሮፓ፣ ግማሿ ደግሞ ኤዥያ አይደለች። ይሄ የምንገኝበት መንጢቃ አውሮፓ ውስጥ ነውና ያው ውሻ ይዞ መዞሩ
በቃ የአውሮፓ ባህል ካልቸር ተጠናውቷቸዋል። እንዲህ ነው እንግዲህ ያለንበት ሁኔታ። ሹፉ ሹፉ፣ በጣም ነው ደስ የሚለው። ሹፉ ወላሂ ጀማሉን ፈውቀ ጀማል። እዚህ ጋር ልጆቻቸውን ያዝናናሉ። እንደዚህ ነገር أنا الداعي بإيماني أنا الإسلام رباني سأعلي رايتي دوما سأعلي አይ ድምፅ ታራ እንደዚህ እያልን እንዝናና እንጂ እዚህ የምናወራው ሰው የለ፣ የምንደውልለት ሰው የለ። ሶሻል ሚዲያ ዝግትግት ያለ ነው። አትሊስት እንደዚህ እያልን እንዝናና። በቪፒኤን ካልሆነ አይሰራም። እንደዛም ሆኖ በጣም ጠንካራ ካልሆነ ብዙ ሶሻል እንትኖች አይሰሩም። እንደዚህ ነው እንግዲህ። ይሄ እስኪ ወዴት ነው የሚያስወጣን? አይ ቲንክ ወደ አስፓልት አስወጣን። ከዚህ በታች ደግሞ ሌላ አረ ይበቃኛል፣ ልመለስ። በቃ ሌላ ሀገር ነው ደግሞ ወደዛ ያለው ሌላ ሀገር ነው። ሲጋራማ ያቦሉታል ሲጋራውን። አረ ልመለስ፣ እዚሁ ልዝናና። በቃ እንደዚህ ይሻለኛል። ካፌ ካገኘሁ እዚህ ብዝናና ነው የሚሻለው። الشيء هذا شيء سوداني. هذا مغربي يعني. مغربي. ايوه ما شاء الله ما شاء الله. غيرته. ما شاء الله ما شاء الله ما شاء الله. هذا شكشوكا ما شاء الله ما شاء الله. በቲማቲም በሶስት እንቁላል ምናምን ተደርጎ የተሰራ ነው እንግዲህ ራት ምን በላው። كازان في الليل لها إطلالة جميلة ما شاء الله ما شاء الله ما شاء الله. أوه. هذه بنيت لورلد كاب أم قبله؟ قبله. هنا موجود فوتبول باب روبين في موسكو. أي في أوروبا هذا موسكو أقرب لأوروبا والله. روسيا عندها قوة وأوروبا عندها قوة وكل من هنا يقولون أنا القوي يكون أقوى. مكتبة حكومية. مصور رئيس التتارستان يعمل هنا. من اسمه؟ رستم رباني. الشيخ رستم يعمل هنا يا شيخ يا مشايخ. هو مسلم؟ نعم مسلم ما شاء الله.